አይሆንም ይሄ በፍጹም ሊሆን አይችልም ይሄ ምንድነው አይሆንም ሊሆን አይችልም አይሆንም በፍጹም ሊሆን አይችልም ሚስት በጣም አውሬ ነች በጣም አውሬ ሴት ነች ምንድነው ያየው ያለሁት እናቴ ምንድነው አለ ምንድነው ወንድሜ ምንድነው በፍጹም ሊሆን አይችልም እውነት ነው ልጄ ሚስት ክፉ ነች አውሬ ነች ወንድዬ ዮዲት በጣም ክፉ ነች አውሬ የሆነች ሴት ናት በጣም ብዙ ጊዜ ላሳየህ ሞክሬ ነበር አሁን ግን ባይነህ እያየኸው ነው እኔ ደግሞ አብሮ አደጓ አይደለም ዓለምን እንዳግታት ራሷ የቀጠረችኝ ሰው ነኝ ይቅርታ አድርግልኝ ወዴ እማዬ ይቅርታ እንዲያደርግልኝ ንገሩት ይቅርታ ወዴ እማዬ እባክዎትን ንገሩት ይገለኛል ወንድዬ ለምን እንደሱ የምታይኝ እባክህ እማዬ እባክዎትን ይቅርታ እንዲያደርግልኝ ንገሩት ይቅርታ ወዴ እንደው ምንም ነገር አላረኩም ሁሉም ነገር ውሸት ነው ሮንሽ ነው ችጋራም አሁን አንቺ ብራልሽ ብዬ መምጣቴ ነው ጥፋቴ አመዳ እርሶ ነው ታመዳ አንቺ አመዳም ተብሎ አይሰደብም ክብርሽን ጠብቂ አመዳም ደሞ አመዳም ብሎ ይሰድባል እንዴ ምን አይነት ወራዳ ነች ልትለምኝ ማታሽ ተሳደበያለሽ አመዳ ዲዮን እንደተመለከትነው በጣም ከባድ ችግር ተፈጥሯል ማለት ነው በነገራችን ላይ ከዚህ በፊት ወይዘሮ ወርቄን ምንድነው ያለው ቶሎ ብለሽ ብሩን በአካውንቴ 23 ሚሊዮን የማታስገቢ ከሆነ ያንቺን ተንኮልና የልጅሽን ተንኮል ለወንድዬ እንዲሁም ደግሞ ለፖሊሶች አሳልፌ እሰጣለሁ ብሎ አስጠንቅቋት ነበር ከአንዴም ሁለቴም ሶስቴም እናትና ልጅም ታግተው ነበር ያው ቪዲዮን ከተመለከታችሁ ማለት ነው ከዚህ በፊት በባለፈው ፓርት ስንመለከት ነገር ግን በዛሬው ፓርት ስንመለከት ደግሞ ምንድነው ያደረገው እኔ በጣም ታገስኳችሁ ነገር ግን ቤቱንም የሚገዛ ሰው ማምጥቼ ነበር በ25 ሚሊዮን ቤቱን ካስማማውኝ በኋላ 23 ሚሊዮን ለኔ ሰጣችሁ 2 ሚሊዮን ለራሳችሁ ውሰዱ አለበለዚያ ይሄ ቪዲዮ በወንድዬ እጅ የሚገባ ከሆነ እንዲሁም ለፖሊሶች አሳልፌ የምሰጥ ከሆነ እድሜ ልካችሁን እስር ቤት ነው የምትማቀቁት ስለዚህ ነግሬያችኋለሁ ብሎ አንድ ሳምንት ጋብ ሰጣቸው በተሰጣቸው በአንድ ሳምንት ውስጥ ማለት ነው ብሩን ማምጣት አልቻሉም በስተመጨረሻ ምን ቢያደርግ ጥሩ ነው ይሄንን ቪዲዮ ቀጥታ ለወንድዬ ወስዶ አሳየ ማለት ነው ምክንያቱም ከዚህ በፊት ቪዲዮን የምታስታውሱ ከሆነ ከመጀመሪያ ጀምሮ የእናት ግፍ ድራማ ከተመለከታችሁት በጣም እናትና ልጅ ዮዲትና እንዲሁም ደግሞ ወይዘሮ ወርቄ እናትና ልጅ የወንድዬን እናት ለመግደል ለማስወገድ እንዲሁም ደግሞ ቤቱ በወንድዬ እናት ስም ስላለ ቤቱን ለራሳቸው ለማድረግ በጣም ጥረት ሲያደርጉ ነበር በዛን ሰዓት ይሄ ተንኮል ይሄ ክፋታቸውን ደግሞ ዓለምዬ የቀረጸችው ቪዲዮ አለ ማስረጃ ማለት ነው በዚያም ምክንያት ዓለምዬን አሳገቷት ዓለምዬ ከታገተች በኋላ ዓለምዬ በምን ምክንያት የታገትሽ ብለው አጋቾቹ ጠየቋት አጋቾቹ ሲጠይቋት በቂ መልስ መለሰች እናም የወንድዬን እናት ሊገሉብኝ ሲሉ እኔ ደግሞ በጣም ስለምሳሳላት በዛ ላይ ደግሞ ደም ግፊት አለባት የሱከር በሽታ አለባት እናም እናትና ልጅ ዮዲትና ወይዘሮ ወርቄ ሊገሏት ሲሉ የቀረጹት ቪዲዮ አለ እናም ይሄንን ቪዲዮ ማትደልቺ ከሆነ እንገልሻለን ብለው አመጣው እዚህ አገቱኝ ብላ ሁሉንም እውነታ ፍርጥርጥ አድርጋ ለአጋቹ ትናገራለች አጋቹም ይሄንን እድል በመጠቀም ዓለምዬን አስፈታትና ወይዘሮ ወርቄንና እንዲሁም ደግሞ ዮዲትን አገታቸው አግቶ እያሰቃያቸው 23 ሚሊዮን ማሰጡኝ ከሆነ ይሄ ቪዲዮ ወይ ፖሊስ እጅ ይገባል ወይ ወንድዬ እጅ አስገባለሁ አለ ከዛም ፈሩ ችግር የለም ቤቱንም ሽጠን እንሰጣለን ቪዲዮን ለማንም እንዳሰጥ ብለውት ነበር ግን እነሱም ቃላቸውን ያለመጠበቃቸውም የተነሳ የሰጣቸውም ሳምንት ነበረ በተሰጣቸው በሳምንት ውስጥ 23 ሚሊዮን ማምጣትም ስላልቻሉ ቤቱም አይሸጥም ስላሉ በስተመጨረሻ ቪዲዮን አሳልፎ ለማን ሰጠ ለወንድዬ በስተመጨረሻ ተጋለጡ ተዋረዱ ማለት ነው ስለዚህ ክፋት ለማንም አይጠቅምም ብዙም ጊዜ ክፉ አትሆኑ ራስ ወዳጅ መሆን ምን ያህል መስዋዕት እንደሚያስከፍል አጣብቂኝ ውስጥ እንደሚያስገባ ከዚህ ቪዲዮ እንደምትማሩ ተስፋ አደርጋለሁ ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ ቀጣዩን ፓርት ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ በነገራችን ላይ ቪዲዮ እንደተመለከት ነው የእናት ግፍ ድራማ በጣም ምርጥ እንዲሁም ደግሞ አስተማሪ ልብ አንጠልጣይ ድራማ ነው ግን እኔ ከተማርኩት ነገር ቢኖር
ክፉ ሰዎች እንደማይሳካላቸው ተምሬያለሁ። ክፉ ሰዎች እንደማይሳካላቸው ከድራማ ተምሬያለሁ። እናንተስ? እስቲ አስተያየትና ኮሜንታችሁን አስቀምጡ። ለእናንተ ትቻለሁ ማለት ነው። ዮዲት የሌለ ተንኮለኛ ናት። የሌለ ወይዘሮ ወርቄም የሌለ ተንኮለኛ እናትና ልጅ። የዮዲት ወንድም ምንድን ያለው? እኔ እኮ ከክፋታችሁና ከተንኮላችሁ ለመራቅ ብዬ ነው ከቤት የወጣሁት። እናትና ልጅ ክፋታችሁ፣ ተንኮላችሁ፣ አመፃችሁ እንዴ አልበዛም እንዴ? አስጠላችሁኛ። ክፋታችሁ አስጠላኝ። የምታደርጉት ተንኮል፣ በሰራተኛ ላይ የምትሰሩት ተንኮል፣ በወንድዬ እናት ላይ የምትሰሩት ተንኮል፣ ክፋታችሁ ደብሮኝ ነው ከእናንተ የራኩት። እኔ ለ2 ወር ተቀምጬ ተመልሼ ስመጣ ደግሞ የወንድዬን እናት ለመግደል በተሰራው ምግብ ላይ ዮዲት መርዝ ጨምራ ስትሰጥ አለምዬ ሰራተኛዋ ደግሞ ስትቀርጽ ነበረ። እስኪ ይሄን ያህል ክፋት ለምን እማዬ፣ ለምን እህቴ፣ ለምንድን ነው እንደዚህ ክፉ የሆናችሁት? ለነገሩ እኮ ከሬት ማር አይጠበቅም፣ ከማርም ሬት አይጠበቅም። ሁለታችሁም አንድ አይነቶች ናችሁ። ሁለታችሁም ክፎች ናችሁ። በጣም ታሳዝናላችሁ፣ በጣም ታሳፍራላችሁ እያለ መውቀስ ጀመረ። ከዛም ወይዘሮ ወርቄ እባክህ ልጄ ለፍርድ አትቸኩል፣ በሰዓቱ የሚሳካልን መስሎን የወንድዬ እናት ያው በሰዓቱ በጣም ትታመም ነበረ፣ ደም ግፊት ነበረባት። ይሄንን እድል በመጠቀም ትንሽ መርዝ በምትበላው ምግብ ላይ ጨምሪ ትላታለች እናትየው፣ ልጅቱን ማለት ነው። ዮዲትም እሺ ብላ ትስማማለች በእናትየው ሀሳብ በመስማማት ምን ታደርጋለች? ትንሽ ሁል ጊዜ መድኃኒት ስትነሰንስ። ሰራተኛዋ በጣም አደገኛ ናት፣ ይመቻት። የምር በጣም ነው የተመቸችኝ አለምዬ። በጣም አስተዋይ፣ በጣም ጀግና ማለት ነው። ምክንያቱም በማዬ ላይ የሚሰራው ግፍ እኔን አላስቻለኝም። ስለዚህ ለማዬ ስል ራሴን እኔ አደጋ ላይ እጥላለሁ ነው ያለችው። ያው ቪዲዮን ተመልክታችኋል። በስተመጨረሻ አለምዬ ራሷን አደጋ ላይ ጣለችው። ራሷን አደጋ ላይ ጥላለች። ግን ቢሆንም አጋቹ ደግሞ ያየውን በቂ ማስረጃ በጣም ጠቃሚ መሆኑን ሲያይ አለምዬን ከታገተችበት ፈታትና አንቺ መታገት የለብሽም፣ ምክንያቱም የሰውን ነፍስ ስለታደግሽ በአንቺ ቦታ ይህንን ተንኮል፣ ይህንን ክፋት፣ ይህንን ሴራ ያደረጉትን ቁም ስቅላቸውን አሳያቸዋለሁ፣ አንቺ ወደ ቤት ሂጂ አላት። ተፈታች። ስለዚህ ለሰዎች መልካም የምታደርጉ ከሆነ አንደበታችሁ ቅን አስተሳሰብን የሚያስብ ከሆነ የምሬን ነው የምላችሁ፣ አንደኛ ፈጣሪ ይደርስላችኋል፣ ሁለተኛ ከፈጣሪ በታችም ሰው ይደርስላችኋል። ያ ማለት ምንድን ነው? አስተሳሰባችሁ ጥሩ ሲሆንና ለሰዎች ያላችሁ አመለካከት በጣም መልካም ከሆነ ማለት ነው። ግን የመጨረሻ ክፉ የምትሆኑ ከሆነ፣ አስተሳሰባችሁ ክፉ ከሆነ፣ ራስ ወዳጆች ከሆናችሁ፣ በአቋራጭ ሀብታም እሆናለሁ ካላችሁ መቼም አይሳካላችሁ የምር። ምክንያቱም ይሄንን ድራማ እስኪ ተመልከቱ። ከመጀመሪያ ጀምሮ የእናት ግፍ ድራማ ከተመለከታችሁት በጣም 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 የምሬን ነው የምላችሁ፣ የወንድዬ እናት በጣም የተሰቃየችው፣ በጣም ቁም ስቅሏን ነው ዮዲት ያሳየቻት። አንቺ ድንጋይ ራስ፣ አንቺ እንደዚህ ሶፋው ጎረጎደ፣ እኔና ባለቤቴ ፈታ ብለን እንኖር፣ ውጪልኝ። በእርግጥ ምራትና አማች አይስማሙም፣ ይገባኛል። ግን ቢሆንም ከገደብ ያለፈ ያው ለእናቶቻችን ክብር ያስፈልጋቸዋል። እንደኔ ማለት ነው። እናቶቻችን ብዙ መስዋዕት ከፍለው ነው አሳድገውን ለዚህ ደረጃ ያደረሱ ነው። ሆኖም ሳለ ባይስማሙም ራሱ የፈለገ ነገር ቢሆንም እናቶቻችን መሰደብ የለባቸው። ምክንያቱም የራሳችንን እናት የምንወዳት የምናከብራት ከሆነ የሌላውንም እናት ልክ እንደ ራሳችን እናት ማየት አለብን ብዬ ነው እንደኔ እንደ ራሴ የማስበው። ነገር ግን ዮዲት በጣም ስታሰቃያ ስታመናጭቃት ነው የቆየችው። ግን ይሄ ፌር አይደለም እንደኔ ግን ቢሆንም አንዳንድ ጊዜ ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። የወንድዬ እናት ምንም ያጠፋችው ነገርም የለም። ግን በቃ ቁም ስቅሏን ስታሳያት ነበር። ለዛውም በቤቷ ሆና ቁም ስቅሏን ስታሳያት ከዕለታት አንድ ቀን ተንኮሏና ክፋቷ ተጋለጠ ማለት ነው። ተንኮሏና ክፋቷ ተጋለጠ። እድሜ ለእንትና ለአለምዬ እኔ ውድ የኔ ጀግና። የምር ሰራተኞቹ እንዴት እንደሚመቹኝ፣ የዋነታቸው ቅንነታቸው የሌለ እኮ ነው የምር። ለምን እንደሆነ አላውቅም ብቻ እና
ፈጣሪ መልካም ሰው ያሳጣችሁ በዚህ አጋጣሚ ማለት ነው። በህይወታችሁ መልካም የምትሆኑ ከሆነ ፈጣሪ መልካም ሰው ከጎናችሁ መቼም ቢሆን አያሳጣችሁ። እርግጠኛ ሆኑ እናንተ ብቻ ማለት ነው። ስለዚህ በሰዓቱ የምትሰራው ስራ ክፉና ተንኮል ስለሆነ በስተመጨረሻም ይኸው እድሜ ልካቸውን ሲሰቃዩ ይኖራሉ። ምንም ከእንግዲህ ምንም አማራጭ የላቸውም። ምንም እናትና ልጅ ይሄንን ብር መክፈል ካቃታቸው እድሜ ልካቸውን እስር ቤት ነው የሚበሰብሱት። እድሜ ልካቸውን አንደኛ፣ ሁለተኛ በአደባባይ ነው የሚዋረዱት። ሁለተኛው ደረጃ በአደባባይ ይዋረዳሉ። እና ይሄ ሁሉ ተንኮል ምን እንደሆነ ነግራቸዋለሁ። የወንድዬ እናት ያለችበት ቤት የራሷ ነው። ቤቱን በእሷ ስም ነው። ስለዚህ እንደምንም የወንድዬን እናት አስወግደናት ከዛ ቀስ በቀስ ወንድዬንም ገለነው ቤቱን ለራሳችን እንወስዳለን ብለው ነው። ለምን የወዲት ለወንድዬ የህጋዊ ሚስቱ ናት። የሆነ ነገር ቢፈጠር ዞሮ ዞሮ እሷንም ይደርሳታል ማለት ነው፣ ቤቱ በወንድዬ ስም ቢኖር ኖሮ። ስለዚህ በወንድዬ ስም ቤቱ ስላልነበረ ምንድን ያሰበችው የወንድዬ እናት አስወግድና ቤቱ በወንድዬ ስም ከዞረ በኋላ ወንድዬን ማስወግጄ ቀጥታ ለራሴ ያደርጋለሁ የዮዲት ሀሳብና የእናቷ የወይዘሮ ወርቄ። ግን አልተሳካም። የሰው ነገር የራሴ ያደርጋለሁ ማለት ይሄ ዘበት ነው፣ የማይሆን ነገር ነው እንዴ! ግን እኮ ድርቅናው ይገርማል። ድርቅናቸው የሁለቱም ድርቅናቸው አሁን እርስ በራሳቸው መባለት ነው የጀመሩት። አንቺ የተረገምሽ፣ አንቺ ክፉ፣ በአንቺ የተነሳ እኔም ተሰቃዩ፣ በአንቺ የተነሳ አጣብቂኝ ውስጥ ገባሁ ትላለች ወይዘሮ ወርቄ። ዮዲት ደግሞ እማዬ ሲጀመር ከሬት ማር ይጠበቃል እንዴ? የኔና የአንቺ ልዩነት ምንድን ነው? ሁለታችንም እኮ አንድ ነን። ክፋት ነው ያስለመድሽኝ አንቺ፣ ክፋት ነው ያስለመድሽኝ አንቺ ነሽ። ስለዚህ ምንም ማድረግ አይቻልም እማዬ፣ እንግዲህ ወስቻ ያለቻት ማለት ነው። ለዛሬ የመጣሁት ቪዲዮ ይሄንን ይመስላል። ውድና የተከበራችሁ ሀሳብና አስተያየታችሁ በኮሜንት አስቀምጡልኝ። የእናት ግፍ ድራማ በጣም ምርጥ፣ አስተማሪ፣ ልብ አንጠልጣይ ነው። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ስፍራ ሰላማችሁ ብዝት ይበል። አገራችንን ሰላም ያደርግልን ባይ